ማንቸስተር ዩናይትድ ትናንትና በተጫወተው ጨዋታ በጣም ደስ ብሎኝ ነበረ። ጥሩ ጨዋታ፣ ደስ የሚል ጨዋታ፣ በጣም እያጠቁ በፍጥነት ዳይሬክት በሆነ ጨዋታ ነው ተጫውተው ጨዋታውን ማሸነፍ የቻሉት። እምቤሞና ኩኛ በጣም አስገራሚ ልጆች ናቸው። ኮንፊደንስ ያላቸው፣ ታለንት ያላቸው፣ ፓሽን ያላቸው ሰዎች ናቸው እና እኚህ ሶስቱ ደግሞ ሲጣመሩ ኮንፊደንስ፣ ፓሽን፣ ታለንት ውጤት ይመጣል። ትክክለኛ መስመር ላይ ትክክለኛ ቦታ ላይ ከተጫወቱ ቲሙ ስፒሪቱ አሪፍ ከሆነ ውጤት ያመጣሉ። ታለንት በጣም አላቸው። ጨቅ ያለ ታለንት አላቸው። ኳስ ሲጫወቱ አይፈሩም። ዳይሬክት ናቸው። ወደ ጎል ነው የሚሄዱት። ማንንም አይፈሩም። ስፒድ አላቸው። ጥንካሬ አላቸው። ፊትነሳቸው በጣም ጥሩ ነው። ክህሎት ካላቸው ፊትነሳቸው አሪፍ ከሆነ ኮንፊደንሳቸው አሪፍ ከሆነ አሰልጣኝ ካጫወታቸው መጫወት እንደሚችሉ ፓሽን ደግሞ በጣም እንዳላቸው ከልባቸው እንደሚጫወቱ ለባጁ እንደሚጫወቱ አሳይተዋል። 3-0 እየመራ ሶስቱን ጎሎች በጣም በጥሩ ብልጫ በጥሩ ማጥቃት ካገባ በኋላ አሰልጣኙ ግን ያደረገው ነገር ጥንቃቄ ያስፈልገዋል። ደስ አይልም። ዌልቤክ አንዱን ጎል ከማግባቱ በፊት ተቀይሮ የገባው ዶርጉ ነው ፋውል የሰራው። ሉክ ሾው በጣም ጥበብ ባለው መልኩ ኳስን የሚጫወት ተጫዋች ነው። ሉክ ሾው ሲጫወት ረጋ ብሎ ነው የሚጫወተው። አይስገበገብም። ኳስን አስጥል የተባለውን ሰው ያስጥላል። ማርክ አርግ የተባለውን በጣም ታዞ ያደርጋል። ሙቭመንቱም ደግሞ በእውቀት ነው ሙቭ የሚያደርገው። ወደኋላ ጌሙን እያነበበ ነው የሚንቀሳቀሰው። ካሰሜሮም እንደዛው ጌሙን እያነበበ ነው የሚንቀሳቀሰው። ዝም ብሎ ወደፊት አይሮጥም። ሰው ስለሮጠ ወደፊት አይሄድም። ሰው ወደኋላ ስለሄደ ወደኋላ አይሄድም። ኳስ ሲይዝ ደግሞ በፍጥነት ነው ጨዋታ የሚቀይር የነበረው። ከግራ ወደ ቀኝ በፊት ለፊት ላለ ሰው ትሩ ቦል፣ አጠገቡ ላለው ሰው፣ ሩቅ ላለ ሰው የሚያቀብልበት ፍጥነት የአይምሮ ሻርፕነሱን ያሳያል። ካሰሜሮ እና ሉክ ሾውን በሄቨን ቀየረው። ሄቨን ልጅ ነው፣ ኤክስፒሪየንስ የለውም፣ እያገኘ ያለ ተጫዋች ነው። እሺ ሉክ ሾውን ይቀይረው። ግን በጣም እኚህ ሁለቱ ትልቅ ልዩነት አለው። ሄቨን ሲገባ ሉክ ሾው ሲወጣ ጨዋታው የብራይተን መሆን ጀመረ። እሺ ይሁን፣ ጨዋታው አንድ ሰው ሁለት ተጫዋች መቀየር ጥሩ ነው። ሄቨንን እንደቀየረው በ5 ደቂቃ ልዩነት ውስጥ ኮቢ ሜኑ እና ካሰሜሮን አወጣው። ከዛ ደግሞ ዶርጉ በአማድ ተቀይሮ ገባ። ይሄ ችግሩ ምንድነው? አማድ በጣም በኮንፊደንስ ነው የሚጫወተው። ኳስ ሩቅ ያለ ኳስ ኮንትሮል የሚያደርግበት መንገድ በጣም ነው የሚገርመው። አይፈራም። ወደ ኋላም ሲከላከል ኳስ ሆልድ ማድረግ ይችላል። በኮንፊደንስ ነው የሚጫወተው። እሱ ብቻ አይደለም፣ ችሎታ አለው። እሱ ብቻ አይደለም፣ ጌሙን በትክክል ያነባል እና ኦውን አድርጎ ጌሙን ገቨርን እያደረገ ነው የሚጫወተው አማድ። እሱ ሲወጣ ዶርጉ ገባ። ዶርጉ በጣም የሚርበተበት ተጫዋች ነው። ፖዚሽኒንጉ ልክ አይደለም። ፖዚሽኒንግ ደግሞ ተጫዋች አይምሮ ውስጥ ያለ እውቀት ውስጥ ያለ ነው። ኳስ ያለ ኳስ የሚቆምበት ቦታ የቆመበት ቦታ ልክ አልነበረም። ከዛ ኳስ ማሰደድ ጀመረ። ፋውል ኮሚት አደረገ። ቀይም ሊያሰጠው የሚችል ነበር። በጣም አደገኛ ነበር። ኳሱ ከአጥቂው እግር ስር ስለሄደ ብለው ነው ቢጫ የሰጡት እንጂ ቀይ የሚያሰጥ ኦፌንስ ነበረ። ከዛ እሱ ጎል ዌልቤክ አገባ። አንድ ሆነ። ኮቢ ሜኑ ደግሞ ሲጫወት ካሰሜሮ የሚጫወተው በአይምሮ ይጫወታል። ካሰሜሮ ዝም ብሎ በእግሩ ብቻ ነው የሚጫወተው። ሲሮጥ ቀስ ብሎ ነው የሚሮጠው። ጌሙን እያነበበ ነው የሚሮጠው። ለተጫዋቾች ቦታ እያስከፈተ፣ ኳስ ሲይዝ ደግሞ ቶሎ የተከፈተ ቦታ እያየ ነው ያጫውታቸው ነበር። እነ ኩኛን ያጫውት ነበር። እነ ፈርናንዴዝን እንደ ልባቸው እንዲጫወት ያደርግ ነበረ። እምቤሞም እንዲጫወት ያደርግ ነበር። ካሰሜሮ በመኖሩ ማለት ሜኑ ሲገባ ግን ይሄ የአይምሮ ብስለት ልዩነቱን አይቼበታለሁ። ሜኑ ሲገባ በጣም ሲሯሯጥ ነበር። ኳስ ሲያሳድድ ነበር። ሚድፊልደሩን እየተቆጣጠረ አልነበረም። ኳስ ይዞ ኳስ እያቀበለ አልነበረም። አሁን የአሰልጣኙ ችግር ብዬ ማሰብ ይሄ ማንቸስተር ቡድን በጣም ምርጥ ነው፣ ጥሩ ነው። ግን
አንድ ክፍተቶች አሉ። ፖዚሽን ተጫዋቾች የሚቀይራቸው ተጫዋቾች ኳሊቲያቸው አንድ አይደለም። ፈርስት 11 እና ተቀይሮ የሚገቡት ተጫዋቾች ኳሊቲያቸው በጣም ይለያያል። የአእምሮ ብስለታቸው ይለያያል። ፖዚሽኒንጋቸው በጣም ይለያያል። ልክ አይደለም። ሉክሾ እና ካሴሚሮ የነበሩ የተጫዋቾች አማድ እያለ የነበራቸው ፕሬዘንስ የማንቸስተር ኳስ መያዝ ማንቸስተር ወደፊት ያጠቃል ሲታዩ ራሱ ሌላ የሚጨምሩ ነው የሚመስሉት። በጣም ዴንጀረስ ነበሩ። ሲከላከሉም በጣም የሚያምር መከላከል እያካሄዱ ነበር። ሄቨን ሲገባ ዶርጉ ሲገባ ነው ኮቢ ሜኑ ሲገባ ነው ማንቸስተር ዩናይትድ መጠቃት የነበረው እና የሆነ መጨረሻ ላይ 3-2 ሆኖ ነበር እና የሚያስጨንቁ 10-15 ደቂቃ ማንቸስተር ዩናይትድ አሳልፏል ወይ ደግሞ ከዛ በላይ። አራተኛው ሲገባ ነው የማንቸስተር ደጋፊ ሁሉ ማረፍ የጀመረውና ጨዋታ ሁሉ ተቀይሯል። አሁን ኮቹ በጣም ጥንቃቄ መውሰድ ያለበት ተጫዋች በሚያስገባበት ሰዓት ቶሎ ብሎ 3-4 ሰው ማስገባት አያስፈልግም። ልክ እንደዛ 3 ሰው ሲያስገባ ብራይተኖች እንዳለ መቆጣጠር ጀመሩ። ጌሙን መቆጣጠር ጀመሩ፣ መጫወት ጀመሩ። ካሴሚሮ የለም፣ ሉክሾ የለም፣ ሜኑና ዶርጉ መሯሯጥ ነው በቃ ስራቸው። ኳሱን ኮንትሮል እያደረጉት አልነበረም። ብራይተን ደግሞ ምርጥ ቲም ነው። 3 ስላገቡ 3-0 ስለሆነ ብራይተን አሁን 3 ተጫዋች ሲቀይር ኳሊቲ ያላቸውን በጭንቅላትም በአጫዋትም ኳሊቲ ያላቸውን ተጫዋቾች ማንቸስተር ዩናይትድ ሲቀይር የብራይተን ኳሊቲው ደግሞ መታየት ጀመረ። ይሄ ቲም እኮ የሚቀለድበት ቲም አይደለም። ይሄ ቲም ቤስት 11ን አስገብተ እነሱን በትክክል አጫውተ ነው እንጂ የምታሸንፋቸው ዝም ብለው ቀላል እንዳልሆነ አሳዩ። 3-0 ስለሆነ ማንንም እየቀየረ የምታጫውተው ቲም አለ። ወደፊትም ማንቸስተር ዩናይትድ ኮምፒት ማድረግ ይችላል፣ ጥሩ ውጤት ማምጣት ይችላል፣ መፎካከር ይችላል። ከላይ ግን ጥንቃቄ በጣም መውሰድ አለበት የሚቀይረው ተጫዋቾች ላይ። ሰው ሲቀይር አንድ ሰው ቀይሮ እስኪዋሃድ መጠበቅ አለበት። አንዳንድ ጨዋታዎችን በጣም በጥንቃቄ ነው ሰው መቀየር ያለበት እና በጣም ፐርፌክትሊ ይሄድ የነበረ ጨዋታ ወዲያው ሰዎች 2-3 ሰው ሲቀየር እንዳለ ተገለበጠ እና በቀኝ በኩል በጣም አንድ ድክመት አለ ብዬ ማስበው የእንትናም ነው የዳሎት ኳሶች በጣም መጥፎ ናቸው። ይከላከላል፣ በጸባይ ይሮጣል፣ የሚያረጋውን የራሱን ይሰጣል። ግን በጣም ኳሊቲ ቲም ሲገጥመን ወደፊት ማሸነፍ ምንፈልግ ከሆነ ማንቸስተር ዩናይትድ መፎካከል አሁን ጊዜው በጣም ገና ነው። ለዋንጫ መፎካከር ይችላል። በቃ ምንም ውጤቱ ገና ነው። ትንሽ ጥቂት ጨዋታዎች ነው። ይሄንን ግን ሲስተም ይሄንን ብልጫ በጣም በጥንቃቄ መጠበቅ አለበት። ዝም ብሎ ሰው 3-4 ሰው ጨዋታ ላጫወት ብሎ መቀየር የለበትም። ፊትነሳቸውን መጠበቅ አለበት። እንደገና በጥንቃቄ ሰዎችን መያዝ አለበት። ኳሊቲ ተጫዋቾች ያስፈልጋሉ። እነዚህም ደግሞ በሚቀየሩበት ሰዓት መጫወት ካለባቸው ወዲያው የራሳቸውን ጨዋታ ደግሞ መጫወት እንዲችሉ ሲስተሙ መቀየር አለበት። ካሴሚሮ ሲጫወት የነበረው አጫወት ኮቢ ሜኑ ሲገባ መጫወት የለበትም። ማንቸስተር ዩናይትድ አይሆንም። አንድ አይነት ባህሪ የላቸውም፣ አንድ አይነት አጫወት የላቸውም። ስለዚህ አጫወታቸውን መቀየር እንዳለባቸው እየነገራቸው እነሱ አሁን ኡጋርቴ በሚገባበት ሰዓት ማንቸስተር ዩናይትድ ብልጫ አለው ብዬ ማስበው በጣም ፈጣን ጨዋታ መጫወት አለበት። ምክንያቱም ኮቢ ሜኑም ኡጋርቴም ፈርናንዴዝም አንድ ላይ በሚጫወቱበት ሰዓት ካሴሚሮ ሆልዲንግ ሚድፊልደር ወይ ደግሞ ዲፌንሲቭ ሚድፊልደር በሌለበት የሚመስል ሁሉም አታኪንግ ሚድፊልደር በሚመስሉበት ሰዓት ፈጣን ጨዋታ መጫወት አለበት ማንቸስተር ዩናይትድ። ፈጣን ሲጫወት ወደፊት ሲያጠቁ እድል ስለሚያገኙ እያጠቁ መከላከል ስለሚችሉ ማለት ነው። እና አጫዋት መቀየር አለበት። ተጫዋች ሲቀይር ወዲያው አጫዋታቸውን መቀየር እንዳለባቸው ለተጫዋቾቹ ማስገንዘብ አለበት ሩበን አሞሪም። እና ደግሞ እንደዛ ካልሆነ ደግሞ በሚቀይርበት ሰዓት ቀስ ብሎ አንድ ሰው ቀይሮ ያ ሰው ከተዋሃደ በኋላ 10-15 ደቂቃ ጠብቆ ደግሞ ሌላ አንድ ሰው መቀየር አለበት እንጂ በአንዴ እንደዚህ በጣም ኳሊቲያቸው የተለያየ ሰዎችን በሚቀይርበት ሰዓት ቲሙን ማስጠቃትና መጉዳት ነው። እና በማሸነፋችን ግን በጣም ደስ ብሎኛል።